ቃ ፊደል እንዴት ፊደሎቹ ተፈጠሩ የሚለውን ለማስረዳት ስዕላዊ በሆነ መንገድ ማስረዳት ስላለብን ነው። አሁን እቺ ነጠብጣቦቹ መጀመሪያ እዚህ ጋር እንድንረዳ እንፈልገው እቺ ቃ ናት። ነጠብጣብ ያሉባቸው ቃ እቺ ቦልድ ያረኩት ጎልታ ፊደሎቹ እንዴት እንደተፈጠሩባት ፊደሎችን እንዴት እንደያዘች ለማሳየት ነው ካንዷ ፊደል ላይ ብቻ። አሁን እዚች ጋር እቺ በናት በቃ እዚሁ ላይ ቃ ላይ በፊደል እንዳለች ታያለሽ። አሁን እቺም ሐመርኋ ናት። አየህ ቃ ላይ ነው ግን ያለችው ራሷ ላይ ማን አለች? ሐመርኋ አለች። ሐመርኋ ምንድናት? ቃ ናት። እሺ አሁንም ለቃ አየሻት? እቺ የጠቆረችው አጉልቻ ያሳየዋት የጠቆሩት ፊደሎቹ እንዴት እንደተፈጠሩ ከአንዲት ፊደል እንዴት ፈለቁ እያልኩ ሳወራ የነበረው ንግግር ለይቻት ያት ራሷ ወይም ጸ ልንላት እንችላለን። ቀ ጠ ተ ሰ ይኸውልሽ ፈ ረ ገ የ ነ ይሄ ግዕዝ ነው እንግዲህ ከን እንዲህ ስናዞራት እንደዚህ ስትሆን ማለት እንደዚህ ስትዞር አያችሁት? እቻትልሽ እንደዚህ ትመጣለች። ትመጣለች። እሺ እቺ ሰቃ ከራሷ ከቃ ላይ ተገኘች። ከቃ ሰቃ ጸ ወይም ጸቃ መቃ ራሷ ቅድም የበሬ እንትን ያልኳት ማለት ነው። መቃ ቸቃ የዚች ሚስጥራውን እቺ ለምሳሌ እቺ እንደ ጎራዴም ነች። እንደዚህ ሳይፍን ምዝዝ ታረጋለች። ቸላይ እንትን ታረጋለች። ቸቃ ዘቃ ፐቃ ፐነች እቺ አትቻል ታምራሱ እቺ እቺ ጵነች እቺ ሃቃ ሀሌቷ እቺ ደግሞ ዋቃ ዋቃ በዛ አንዷ ፊደል ላይ ነው ያነበበ ያለው። ቻቃ እቻት ቻ እሺ ዙቃ ያት ስናዞራት እንደቀድሞ አይቻት አይሻት ዙ እንዲስታዞሩ ዙ ከዚህ ፑ ከዛ እንግዲህ ይኸውልሽ ቡ ይሄው ቢ ይሄው ባ ቤቃ የስሙ ቁጥር ነው። ብ ቦ ቦቃ ቱ ያትቸት ቱቃ ቲንም ራሱ መፍጠር ትችላለች። ታን ሩ ራ እንደዚህ ትመጣለች። ሪ ሪቃ ርቃ ነበር ማለት ሮቃ ኩቃ ቅድም እንዳዞርኳት ያትቻት ኩ ሁ እንደገና ሂና ይሻት እንደዚህ ሆና እንደዚህ ትመጣ ሃም እንደዚህ ደስ አትልም። ደግሞ እያት እዚህ ጋር ተራቀቀች። ጉቃ ከዛ ጊ ያቃ እቺ ደግሞ ይኸውልሽ ቃ እንደዚች ነች። ግናት ግን ሶ እቺ ደግሞ ሳ በጣም እቺ ወራት ፈጅታብኛለች ለማምጣት ሳናት ያት አልመጣልኝ ብላ ያ ይ ፍ እንግዲህ ኢትዮጵያን እንዲያረኩ ነው የመለስኩት ለማለት ነው። ከዛ እንግሊዘኛ ቤቃ አየሽ ካፒታል ሌተሮችን መጀመሪያ እናምጣ። ቢ ኤ ቢ ይሄው ሲ ዲ ኢ ኤፍ ጂ እንደውም እንግሊዘኛው ፒውር ነው። እንግሊዘኛው የሚቀል ይመስለኛል አይደል? አዎ ያም ቀላል ነው። አይ ጄ ኬ አትልሽ ኤል ኤም እንዲህ ብላ ይሻት ቀምት መስል ኤም በእንደዚህ ሆና ትመጣለች። ኤን ኦ ፒ ኪው አር ኤስ ኤስ ራሱ አምስት ምናት ቲ ዩ ቪ ቨርቲካሏ ደብሊው ያትልሽ ኤክስ ዋይ ዜድ እስሞ ይሄ ካፒታሉ ነው። ስሞሉስ ማስረዳት አለብና እንደ ስሞሉንም ይሄው ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቃ ቲ ቃ ዩ ቃ ቪ ቃ ደብሊው ቃ ደብል ቃ
አይሻተ ደብሊው ዕቃ ኤክስ ዕቃ ዋይ ዕቃ ዜድ ዕቃ አመጣንና ከዛ ይሄ አርመኒያን ነው የአርመኒያን እንትን ነው ቋንቋ ነው። ከዛ ቁጥሮች ደግሞ ዲጂታል ነምበርስ የሚባሉት ሰዓት አንተ የኛ አይደለም ወይ 1 ይኸው 2 3 4 5 6 7 8 9 0 ይበልጣል ያንሳል ቃል ሳይለቅ እኩል ይሆናል መደመር ማካፈል ተከፍላለች ወደዚህ ነው መከፈል የሚለው ከፍሏታል ማለት እና የአረቢኩ ይሄ ነው። ከዛ የግዕዝ ቁጥር ነው ይሄ የዕብራይስጥ ፊደል ነው። ይሄ ካሌፍ ቤት ጋሜል ዳሌጥ ያለ ይቀጥላል። ይሄኛው አረቢክ ነው። አረብኛው ደግሞ አሌፍ ባ ታ ዛ ቃፍ ዳል አረቦች ስለሚቀየሙ አረብኛ እንትን አሉ ህዝቦች አለ። ይሄ ክብርት ሚኒስተር የመራችበት ነው። ይሄ ደግሞ የአርማይክ ነው። የአርማይክ ቋንቋ ከካፋ ዮዲህ ዜንቃ ዜንቃ ሄቲቃ ዋውቃ ቃዋው ያለ ሄቃ ያለ ትቀጫለሽ። የኛው ቋንቋው የሌላ ሀገር ስለሆነ ነው። ይሄ ካላንደሩ ነው። ይሄ ካላንደሩን ደግሞ በደንብ ሰርቼዋለሁ። ፈጣሪን አመሰገንኩት ደገምኩት ማለት ነው። በዚሁ ቃል እንዲህ ይሄን ቃል ባገኘሁት ብስራት ኢትዮጵያን እንዴት አድርጌ ደግሞ ላሽሙልሙላት እንዴት አድርጌ ልቅጠምላት የቃል ውጊያ ነው ታላቁ ኃይል ነው። አንተ መጽሐፍም ላይ ጽሁፍህም ላይ ማየው የቃላቶች ውጊያ የቃላቶች ፈጠራ ከአንድ ቃል ምን ያክል ነገር መፍጠር እንደሚቻልና ደግሞ ካሰብንበት የተሻለ ነገር መፍጠር እንደሚቻል የተሻለ ነገር እኛ ጋር እንዳለ ነው የተመለከትኩትና የተለያዩ ሰዎች በተለያየ መንገድ ምርምር ገንዘብ ሊያስገኝ ይገባል የሚል ትችትን ብዙ ጊዜ ቢያንስ ለ10 ዓመት በኮሜንትም በተለያየ መንገድም ሲሰጡኝ እንደነበረ በተለያየ ዩቲዩብ ወይም ደግሞ ፕሮግራሞች ላይ ሲቀርብ ለምንድን ነው በሰዎች ሚዲያ እየሄድክ የምትቀርብ የራስ ላይ ማሰራ ስለምትሉኝ ሰዎች መልስ ለመስጠት ነው። ገንዘብ እንዴት መፍጠር እንደሚቻል በመጀመሪያ እኔ ከህግ ሙያ ወደዚህ ጥናትና ምርምር ሲሄድ ሰዎች በህግ አግባብ ያጠፋውን አጥፊውን ለመቅጣት የሚከድ የህግ አካሄድ በመሆኑ ብዙ ስራ በአማራ ክልል ብዙ መስዋዕትነትን እንደከፈል ታውቃለሁ። እንግዲህ በዛን ዘመን እኔ ስሰራበት በነበረው ጊዜ ከባድ በሚባሉ ሪሞት ኤሪያዎች ተመድቤ ህዝቡን ሳገለግል ወንጀለኞች ሳያመልጡ ባለሀብትም በሀብቱ ተመክቶ ከህግ ተጠያቂነት እንዳያመልጥ ስራ ሰርቻለሁ። መጠየቅ ያለባቸው ሰዎች በህግ አግባብ እንዲጠየቁ አድርጊያለሁ። ምርምሩን ከሰራሁት በኋላ ግን የመጀመሪያው ያላግባባን ቋንቋ ይሆናል የሚል ግምት ስለነበረኝ የኛ ኢትዮጵያኖች ህዝቦች ወይም ትውልዶች በኢትዮጵያዊነታቸው ማመንና መኩራት ስላልቻሉ ብቻ ሌሎቹንም የእውቀት ሁሉ መነሻ የወንጌል እንኳን ራሷ ፊደል ነው መጽሐፍት ነው ስለሚባል መጽሐፍትን የማያውቁ ወይም ደግሞ መጽሐፍትን የማታምኑ ከሆነ ትስታላችሁ ተብሎ እንደተጻፈው በቅዱስ ቃሉ ከህግ ጋር እያገናዘብ ብዙ ስራዎችን ስሰራ ስመራመር በቃል እናንተ በምታመልኩት በምታምኑት ቃል በሌላም አይደለም በቋንቋም በብዙ መንገድ ያለምን ሁሉ ፊደል ስፈጥር እኛ እንዲህ እንፍጠር ሳይሆን ይሄ ቀረ ይሄ ጎደለ የምትሉ ብዙ ሰዎች አላችሁ። የማታግዙ የሰውን ዕውቀት ለማናናቅ የምትሞክሩ ብዙ ሰዎች እንዳላችሁን ያውቃል። ህግ ማለት አጥፊውን የሚቀጣ ንጹሃንን ደግሞ ንጹህ የሚያደርግ የህግ ስርዓት ነው። ህግ ሁለት አይነት ህግ አለ በዓለማችን ላይ በምድራችን። እሱም ምን አይነት ህግ ነው ያላችሁኝ እንደሆነ የተፈጥሮ ህግ ነው፣ ሰው ሰራሽ ህግ ነው፣ ሰዎች የሚተዳደሩበት ህግ። በሁለቱም ህጎች ስራዎችን ሰርቻለሁ፣ ታሪክንም ሰርቻለሁ። ማናችሁም ብትሆኑ የኔን ያህል 1% እንኳን መስራት አይቻላችሁ። በፊደል ውስጥ ፊደል አለ ብሎ ማሰብ የሚችል ጭንቅላታችሁ ልተውና የሰራውትን ስራ እንኳን መረዳት የማትችሉ ሰዎች ብዙዎች ናቸው። ነገር ግን ስለጠየቃችሁኝ ቢዝነስ የአንተ ምርምር ገንዘብን ለምንድን ነው የሚያስገኘው ለምትሉኝ ሰዎች
እኔ ስለ ኢትዮጵያ፣ ስለ አፍሪካ፣ ስለ ዓለም፣ ስለ ምድር፣ ስለ ሁሉም ነገር ሰፋ ያለ እውቀትን ይዤ ነበር የተነሳሁት። አሁንም ሀሳቤ እንደዛ ነው። ነገር ግን ስለ ቢዝነስ ስናስብ በምድር ላይ ምድርን ጠብቋት፣ ተንከባከቧት፣ አልሟት ስለሚል በአማራ ክልል እኔ ምንም ገንዘብ ባይኖረኝ እንኳን ሀሳቦቼን ተጠቅሜ ቢዝነስን፣ ገንዘብን መፍጠር እንደምችል ለማሳየት ጋሽ አለማየሁ ከሚባል የተወደደ የተከበረ የተማረ ሰው ጋር ሆነን ግማሽ ቢሊየን በጀት ተጠይቀን 10,000 ሄክታር ጠይቀን ልንሰራ ስንል የኢንቨስትመንት ፍቃዱን ለመስራት በተለያየ ኪራይ ሰብሳቢነት አስተሳሰብ ለድለላ 1 ሚሊዮን ብር ተጠይቄ ስራውን እንደቆመና እንደተሰናከለ ሳይሳካ ቀርቷል። ነገር ግን ይህ ባለሀብት በዚህ አጋጣሚ አቶ አለማየሁን ላመሰግነው እወዳለሁ። 3-4 ፕሮጀክቶችን ሰርተን ፌል የተደረገብን በእኛ ማህበረሰብ በተለይ በአማራው ክልል ላይ ያሉት ማህበረሰቦች ልሰራ እንኳን ሳስብ የተለያየ እንቅፋት በመፍጠር ልታሰሩኝ ስላልቻላችሁ ይሄ መስኖ ሊሰናከል ችሏል። አንድ ሁለተኛ ሀገሬ ላይ የተወለድኩበት ትውልድ ሀገሬ ጋይንት እንዲሁ ይሄንን እውቀቴን ተጠቅሜ ደን ገዝቼ የቅዱስ ሚካኤል ቤተክርስቲያን በጨረታ ገዝቼ ከሁለት ሰዎች ጋር ሆነን እየሰራን የቤተክርስቲያን ዕዳ መንገዳችሁን በሎደር በእስካቫተር አሰርቼ ቢያንስ ለሰራተኛ 600 ሺህ ብር ከፍዬ እኔ ግን መንገዱ ተቆርጦ ስለነበረ ህዝቡም ደግሞ ሊተባበረን ስላልቻለ ያ ሁሉ እንጨት ለ2 ዓመት የደከምኩበት በ10-15 ሚሊዮን ብር ይገመታል የተባለውን እንጨት ጥየው ወደ አዲስ አበባ ሲሄድ ቢያንስ 15 ሚሊዮን ብር ለቅዱስ ሚካኤል ስጡት፣ ከሆነም ደግሞ ህዝቡ ይውሰደው። የገንዘብ ሀሳብ እንዲህ ሰዎችን የሚያባላቸው ከሆነ ይቅርብ ብዬ ጥየው እንደወጣው። ነገር ግን ፕሮጀክቱን ሰርቼ ከዛም በኋላ በራሴ ሚዲያዎች እየተንቀሳቀስኩ ለቅዱስ ሚካኤል ሶላር የ100 ሺህ ብር ድንኳን ለእመቤቴ ቁስቋም ሶላር የ100 ሺህ ብር ወደ 400 ሺህ ብር የሚጠጋ ፈሰስ አድርጌ ከአንድ ጓደኛዬ ጋር ከውጭ ከሚኖር ገብርኤሉ ከሚባል ሰው ጋር እርዳኝ ብየው ይሄንን ያደረኩ ሰው ነኝ። ከዛ በኋላም ይሄንን እንጨት ሳልጠቀምበት ጥዬ የመጣሁት እውቀት ይበልጣል፣ ቃል ይበልጣል፣ የቃል እውነታ ነገን ያሳየናል የሚል ስራን እየሰራው ገንዘብን አይደለም የሰውን ህይወት መፍጠር የሚችል ቃል አለኝ እያልኩ እናንተ ግን ላለማመን ብዙ ዙሪያ ጥምጥም ዓለሙን ሁሉ የምትዞሩ ሰዎች በጣም ታሳዝናላችሁ። በአራተኛ ደረጃ በትግራይና በኦሮሚያ ወይም ደግሞ በኢትዮጵያ በነበረው አለመግባባት ጦርነት ተከፍቶ በነበረ ጊዜ እኔ ዝዋይ ሀገር ከኦሮሞ ገበሬ መሬት ተከራይቼ ከ4-6 ሄክታር ያላነሰ ተከራይቼ በራሴ ከ52 ኩንታል በላይ አምርቼ ማሳየት ችያለሁ። እኔ ይህን ስራ እንድሰራ እንቅፋቶች እየበዙ ነገሮች እየተሰነካከሉ ሰላምና ጸጥታ ከሌለ እንዴት ስራ መስራት ይቻላል? ስለዚህ የኔ ምርምር ስራንም መፍጠር የሚችል ልማት ማልማት የሚችል ሀገርን ማሳደግ የሚችል ከኢትዮጵያዊነት አልፎ ለዓለም የሚተርፍ እውቀት እንዳለን ስለ ኦሮሞዎች ዋቃ ሃይማኖታቸው ነው፣ ዋ ማለት ደግሞ ቃ ነው ብዬ የሰራው ሰውዬ፣ ኦሮሞ ማለት ደማችን ነው፣ ህዝባችን ነው፣ ወገናችን ነው የሚል ሰውዬ፣ እስላም፣ ክርስቲያን፣ ሙስሊም፣ ጴንጤ ሳልል ስለ አፍሪካ ስለ ሰው ልጆች ክብር በመጽሐፍ ሄኖክ ያየሁትን ተረድቼ በስራ ላይ የማውል መጽሐፍ ስጽፍ ለህዝቡ ይጠቅማል የሚለውን የወንጀል ሀሳቦች እና የትኞቹ ናቸው ምን አይነት አስተሳሰብ ነው ጦርነትን የሚያነሱ ህዝቦች መረዳት የማይችሉ ለምን የሚል ብዙ ነገሮችን ከመረመርኩ በኋላ በአሁን አገራችን ላይ ነውስ እብሪት የሚያስነሱ ሀሳቦችን ሞግቼ በቃል ያሰርኩ ኤአይ የምትሉትን ቴክኖሎጂን ሁሉ መቆለፍ የሚችል ድንቅ ጥበብ እና ሚስጥርን ይዤ መጥቼ እናንተ ግን ቃሌን ልታምኑ ስላልቻላችሁ በብዙ ምክንያት እኔ በሰዎች እየተተቸው እገኛለሁ ማለት ነው። የኛ ሀገር ወይም የሀገሬ ሰዎች ባለሀብቶች ገንዘባችሁን ከየት እንዳገኛችሁት እንኳን ስለማታውቁት ነው እንጂ ገንዘባችሁ አንዳንዱ ሰው ለገንዘብ ይሰራል፣ አንዳንዱ ሰው ለእውቀት ይሰራል፣ አንዳንዱ ለሀገር ይሰራል። ማላቃቸው ያልተወለድኩባቸው የደቡብ ሰዎች፣ የትግራይ ሰዎች፣ የኦሮሞ ህዝቦች እኔን ሲያግዙኝ ይኸው 15 ዓመት ሞላ። የኔ አገር ሰዎች ግን ስለተወለድኩበት ሀገር ሳወራ ግን አንድ ብር ያገዘኝ ሰው የለም። ስራዬን ለቅቄ ስሰራ አቃቢ ዳኛ ሙኜ ስሰራ ማን ያገዘኝ?
ወንጀለኛ ሁሌም ሌባ ሌባ ነው። ወንጀለኛን እንደማልምረው ታቀኝ ነበር ያሰርኩህ የቀጣውህ ያልማርኩህ ባለሀብት ሆንክ አማራ አድርቃይ መተማ ሽንፋ ጋይንት ምንጃር የምታቀኝ አመራር እስከ ከንቲባ ድረስ ያሰርኩ ሰዎች ልቤን ታውቀዋለህ። እንዴት አድርጌ ህግን የህግ የበላይነትን እንዴት እንዳስከበርኩት ነፍስን ህይወትን ህልውናን አሳልፌ በመስጠት ለራሴ ጥቅም ሳልን ቤት ልስራ ሳልን ትዳር ልመስርት ሳልን ያን ያህል እያገለገልኩ በምርምር ደግሞ ይሄንን እንኳን ሳሳያችሁ እናንተ እነማን ናችሁ እንዴ? አፍሪካ የነበራችሁ አማራነታችሁን አጥፋችሁ ሲጀመር አማራ አይደለም ስሙ አማረ ነው ያማረ ነበር የሚባለው። ሳትመረምሩ ተመራማሪዎችና ዕውቀት ያላቸውን ሰዎች የምታሳድዱ ሰዎች ልታቆም ይገባቸዋል፣ ልታግዙን ይገባናል። ከዛ ውጭ ግን እዳው መከራው ግፉ እየበዛ እንደሚመጣ ለምን ያልተማረ ሰው አገርን ሊመራ እንደማይችል ማወቅ አለባችሁ። ህግ ከሁሉም በላይ ከህጎች ሁሉ የበላይ ህግ ነው። ህግን ሊጻረር የሚችል ምንም የለም በሰው ላይ በምድር ላይ። ይሄንን አምነን ይሄንን ጥናትና ምርምር ግብ ልታደርስ የምትችል እያንዳንዱ ሰው ነው። መንግስትም ግዴታ አለብን፣ ሁላችሁም ማለት ነው። እነ ዳንኤል ክብረትም አሁን ጥሩ ቦታ ላይ ነው ያላችሁ፣ ግን እያገዛችሁኝ አይደለም። ለምን ይሄ ቃል ይሞግታችኋል፣ ገና ይሞግታችኋል። ለምን እኔ ያስኩት እውነት ነው። ለዓለም ለህዝብ ለሃይማኖት ለማንነት ለታሪክ ለጥበብ ለሀብት ለብዙ ነገር መፍትሄ የሆነ ነገር ዕውቀት ነው ይዤ መጣሁ።